የዛሬው የተረት ርዕሳችን ሽማግሌው አንበሳ ቅጣት የሚል ነው። ከብዙ ዓመታት በፊት አንድ ትንሽዬ የአንበሳ ግልገል ከቤተሰቡ ጋር ይኖር ነበር። በአንድ ቀን ይህ ትንሽዬ የአንበሳ ግልገል ከትልልቅ አንበሶች ጋር አደን ካልሄድኩ ብሎ ሽማግሌ አባቱን አስቸገረ። ሽማግሌ አባቱም ልጅ አንተ አሁን በጣም ትንሽ ነህ፣ ስታድግና ትልቅ ስትሆን ትሄዳለህ አሉት። እምብየው አሁኑኑ መሄድ እፈልጋለሁ ብሎ ድርቅ አለ። ልጄ አደጋ ሊደርስብህ ወይም ልጠፋ ትችላለህና አርፈህ እዚህ ዋሻ ውስጥ ቁጭ በል ሲሉ መከሩት። ትንሹ አንበሳ ግን አባዬ እኔ እኮ ሕፃን አይደለሁም፣ አድጌያለሁ፣ እባክህ እንዲሄድ ፍቀድልኝ ሲል አስተዛዝኖ ለመናቸው። መልካም መሄድ ትችላለህ፣ ግን አንተ ነገር ልብ በል፣ ፈጽሞ ከትልልቅ አንበሶች የተነጥለ እንዳትንቀሳቀስ፣ ልትጎዳብኝ ወይም ልጠፋ ትችላለህ ሲሉ አስጠነቀቁት። ትንሹ አንበሳ በአባቱ ፍቃድ ተረስቶ ከትልልቅ አንበሶች ጋር ወደ አደን መጓዝ ጀመረ። በመንገድ ላይ የሚያያቸው ነገሮች ሁሉ አዲስ ስለሆኑበት በመደነቅ ቆም ብሎ ለረጅም ጊዜ ይመለከት ነበር። እንዲህ የቆመና የተመለከተ ሲጓዝ ትልልቅ አንበሶች ወዴት እንደገቡ ሳያውቅ ተሰወሩበት። በዚህ ጊዜ ትንሹ አንበሳ ጫካ ውስጥ ብቻውን ቀረ። ወዲያውኑ አባቱ ማስጠንቀቂያ ትዝ ሲለው በጣም ደነገጠ። የሚሄድበት ግራ ገብቶት ዝም ብሎ ሲንከላወስ ወደ ዝሆኖች መኖሪያ ሰፈር ደረሰ። ዝሆኖች ምግባቸውን እየበሉ ነበር። ከመካከላቸው ትልቁ ዝሆን ከተቀመጠበት ተነስቶ ወደ ትንሹ አንበሳ መጣና ያለምንም ጥያቄ ረጋግጦ ገደለው። በዚያው ሰዓት ደግሞ ትልልቆቹ አንበሶች አንድ ጎሽ ገለው ለመከፋፈል ሲቆጥሩ ትንሹን አንበሳ አጡት። እናም ሁሉም በድንጋጤው ክው አሉ። የት ሄዶ ይሆን ሲሉም በጣም ተጨነቁ። በሉ ከመብላታችን በፊት እንፈልገው ተባባሉና ትንሽ አንበሳው በተለያየ አቅጣጫ እየዞሩ መፈለግ ጀመሩ። ከቀትር ጀምሮ ሲፈልጉት ቢውሉም ትንሹ አንበሳ የገባበት ሳይታወቅ ቀረ። በመጨረሻም ተስፋ ቆርጠው ወደ መኖሪያ ሰፈራቸው ሲመለሱ ትንሹን አንበሳ የሞተ አካል ዝሆኖች ሰፈር አገኙት። እነሆ ይህ አንበሳ ትንሹ ሞቷል። አንበሳው አባት ለመናገር የትንሹን አንበሳ የሞተ አካል ተሸክመው ወደ መንደራቸው ሄዱ። ሰፈራቸው እንደደረሱም ልጅህ ሞቷል ሲሉም ለሽማግሌው አንበሳ ተናገሩ። ሽማግሌው አንበሳም ወይኔ ልጄ፣ ወይኔ እኔ ልጅ፣ እኔ ልሙትልህ እያለ ማልቀስ ጀመረ። ሲያበቃም ማነው ልጅን የገደለው ሲል በንዴት አንባረቀ። ልጅህን የገደለው ዝሆኖች ሰፈር ነው፣ እኛም ሬሳውን ያገኘ ነው። አንድ ትልቅ ዝሆን ረጋግጦ እንደገደለው ሰምተናል ሲሉ አደን የሄዱት አንበሶች አስረዱት። ሽማግሌው አንበሳም ለትንንሽ ደቂቃዎች ሲያስብ ቆየና የለም ዝሆኖች አይደሉም ልጄን የገደሉት ፍየሎች ናቸው አለ። አረ አይደለም ሲሉ ሌሎች አንበሶች የሽማግሌውን አንበሳ ሐሳብ ተቃወሙ። አትቃወመኝ፣ ይህን ዘግናኝ ድርጊት የፈጸሙት ፍየሎች ናቸው አሉና ሽማግሌው አንበሳ የፍየሎች መንጋ ወደ ተሰማሩበት ሜዳ ሄደው በክርናቸው እየደቋቆሷቸው ገደሏቸው። ልጆች፣ በዚህ ዘመንም አንዳንድ ሰዎች ኃይል ባለው ሰው ሲጠቁ አቅም ደካሞችን ሰው ፈልጋ ያጠቃሉ እና ተጠንቀቁ። ደህና ሁኑ ህፃናት፣ ደህና ሁኑ።